የኤሌክትሪክ መኪና አይነቶች ስንት እንዳሉ ያውቃሉ? እርግጠኛ ነኝ አብዛኞቻችን የምናውቃቸው ሃይብሪዶቹንና በኤሌክትሪክ ብቻ የሚሰሩትን ተሽከርካሪዎች። ነገር ግን በዛሬው ፕሮግራማችን 6 ዋና ዋና የኤሌክትሪክ መኪና አይነቶችን ማለትም BEV፣ HEV፣ PHEV፣ MHEV፣ EREV እና FCEV የሚባሉትን የኤሌክትሪክ መኪና አይነቶች አብረን እናያለን። ይህንን ፕሮግራም እስከ መጨረሻው ድረስ ከተከታተሉ ስለ ኤሌክትሪክ መኪና አይነት ያሉትን ግንዛቤ በደንብ ያሰፋል። በዚያውም የእርሶን የኤሌክትሪክ መኪና አይነት ምርጫ ኮሜንት ሴክሽን ላይ ያስቀምጡ። ሰላም፣ ማርኮም መኪና አስመጪዎች ነው። እኔ መለሰ ጎሽሜ እባላለሁ። በባህር ዳር ዩኒቨርሲቲ በአውቶሞቲቭ ኢንጂነሪንግ የተመረቁ ሲሆን አሁን ላይ ደግሞ በማርኮም መኪና አስመጪ የቴክኒክ ክፍል ኃላፊ ሆኜ እየሰራሁ እገኛለሁ። በዛሬው ፕሮግራማችን በውስጣቸው ባለው መዋቅር ወይም ሌአውት በባትሪያቸው መጠንና ባትሪያቸውን ሪቻርጅ በሚያደርጉበት መንገድ የሚለያዩ 6 ዋና ዋና የኤሌክትሪክ መኪና አይነቶችን እንዴት እንደሚሰሩና ጥቅምና ጉዳታቸው ምን እንደሆነ አብረን እናያለን። አንደኛ፣ BEV ባትሪ ኤሌክትሪክ ቬሂክል፣ በኤሌክትሪክ ብቻ የሚሰራ ተሽከርካሪ። በኤሌክትሪክ ብቻ የሚሰሩ መኪኖች ለምሳሌ ልክ BYD የሚያመርታቸው BYD ሴጉል፣ የዋና ሶንግ ፕላስ የምንላቸውና እንዲሁም ቻንጋን ኢስታር ላይክ እንደነዚህ ያሉ መኪኖች፣ ቼሪ አይካር መኪኖች በኤሌክትሪክ ብቻ የሚሰሩ ተሽከርካሪዎች ናቸው። ሁለተኛ HEV ወይም ደግሞ ፉል ሃይብሪድ ኤሌክትሪክ ቬሂክል ያልነው HEV ያልናቸው ለምሳሌ እንደ ቶዮታ RAV4፣ ቶዮታ ክሮስ፣ ኮሮላ ክሮስ የምንላቸው እንዲሁም ሌክሰስ RX የሚባሉት የተሽከርካሪዎች በሃይብሪድ ኤሌክትሪክ ቬሂክል ስር የሚመደቡ ናቸው። ሶስተኛ PHEV ወይም ደግሞ ፕለግ-ኢን ሃይብሪድ ያልናቸው ተሽከርካሪዎች ደግሞ ባትሪያቸውን ቻርጅ መደረግ የሚችል ለብቻው ሌላ ቦታ ቻርጂንግ ኢንፍራስትራክቸር ላይ ምናምን ተጠቅመን በቻርጀር ኢንስታሌሽን በቻርጀር ቻርጅ ማድረግ የምንችላቸው መኪኖችና ለብቻው ደግሞ በነዳጅ የሚሰራ ሞተር የተገጠመለት የመኪና አይነት ሲሆን ይህንን የኤሌክትሪክ ፓወሩን በምንፈልግ ሰዓት መኪና ባትሪያችንን ቻርጅ ካደረግን በኋላ የኤሌክትሪክ ፓወሩን ብቻ ተጠቅመን መኪናችንን ማሽከርከር እንችላለን። በሌላ ቦታ ደግሞ በሃይዌይ ላይ ወይም ደግሞ በጣም በከፍተኛ ፍጥነት እያሽከረከርን ከሆነ ደግሞ የኤሌክትሪክ ፓወራችን ብዙ ሉዝ ስለሚያደርግብን በነዳጅ የሚሰራው ሞተር ኦን አድርገን በነዳጅ ብቻ መጠቀም እንችላለን ማለት ነው። ሁለቱንም ለየብቻ መጠቀም የሚችል የመኪና አይነት ማለት ነው። ነዳጁን ስንፈልግ በነዳጁ፣ ከዛ የነዳጃችንን ስንጨርስ ደግሞ የኤሌክትሪክ ፓወሩን ብቻ ተጠቅመን መኪናችንን ማሽከርከር የሚያስችለን ሲስተም የተገጠመለት የኤሌክትሪክ መኪና አይነት ነው። ባትሪውን ወይም ደግሞ ፕለግ-ኢን ሃይብሪድ ላይ የተገጠመውን የኤሌክትሪክ ባትሪ ቻርጅ ማድረግ የምንችለው ለብቻው ቻርጂንግ ኢንፍራስትራክቸር ያለበት ቦታ ላይ ወይ ደግሞ ቤታችን ላይም ሊሆን ይችላል። ቻርጅ ሰክተን ሪፊውል ወይ ደግሞ ሪቻርጅ ማድረግ እንችላለን የኤሌክትሪክ ባትሪያችንን ማለት ነው። የነዚህ ዋና ጠቀሜታቸው ምንድነው? ለብቻቸው ነዳጅ በሌለ ሰዓት መኪናውን የኤሌክትሪክ ፓወር ብቻ ተጠቅመን ማንቀሳቀስ እንችላለን። ከዛ ደግሞ ነዳጅ ባለበት ሰዓት ደግሞ የኤሌክትሪክ ፓወራችንን ሴቭ አድርገን ነዳጁን ብቻ ተጠቅመን መንዳት የሚያስችለን ነው። ዋና እንትናቸው ደግሞ ጉዳታቸው ወይም ደግሞ እንደ ዲስአድቫንቴጅ የሚታየው እነዚህ መኪኖች ላይ ደግሞ የኤሌክትሪክ ባትሪውን ቻርጅ ለማድረግ ግዴታ የቻርጂንግ ኢንፍራስትራክቸር ወይም ደግሞ ቻርጀር ያስፈልገናል ባትሪውን ቻርጅ ለማድረግ ማለት ነው። ምክንያቱም ራሱን በራሱ በሪጀነሬቲቭ ብሬኪንግ ሲስተም ቻርጅ ቢያደርግም በቂ ስለማይሆን ባትሪው ከፍ ያለ ባትሪ ስለሚገጠምላቸው ባትሪያችንን ቻርጅ ለማድረግ ለብቻው ሌላ ቻርጂንግ ኢንፍራስትራክቸር ማስፈለጉ ልክ እንደ ዲስአድቫንቴጅ ነው ተደርጎ የሚወሰድ ይሆናል። ለእነዚህም መኪኖች ምሳሌ የሚሆኑን ለምሳሌ እንደ BYD የሚያመርታቸው ሌኦፓርድ 05፣ ሌኦፓርድ 07 የሚባሉት እንዲሁም ደግሞ የBYD ሶንግ ፕላስ DMI የሚባለው ሃይብሪዶች እነዚህ የፕለግ-ኢን ሃይብሪድ የኤሌክትሪክ መኪና አይነት ምሳሌዎች ናቸው። አራተኛው MHEV ያልነው ወይም ደግሞ ማይልድ ሃይብሪድ የኤሌክትሪክ መኪና አይነት በዋናነት ወይም ደግሞ ዋናው የመኪናው መዋቅር የነዳጅ መኪና መዋቅር ያለው ሲሆን አዲሽናል ደግሞ ትንሽዬ ባትሪ ይገጠምለትና የኤሌክትሪክ ወይም ደግሞ የነዳጁን ኮምፖዚሽን ወይም ደግሞ የኮምፖዚሽን ፕሮሰሱን የሚያፋጥንልን ወይ ደግሞ ቡስት የሚያደርግልን የኤሌክትሪክ ሲስተም የተገጠመለት ተሽከርካሪ ማለት ነው። ይህ የኤሌክትሪክ ፓወሩን የሚወስደው
ፍጥነት ለመጨመር በፍጥነት ስፒዳችንን መጨመር በምንፈልግበት ሰዓትና መኪናችንን ለመጀመሪያ ጊዜ ለማስነሳት ስታርቲንግ ሲስተሙን በማፋጠን የኤሌክትሪክ ፓወሩን እዚህ ጋር ይጠቀመዋል። ነገር ግን መኪናችንን ስናሽከረክር ለብቻው የኤሌክትሪክ ፓወር ብቻ ተጠቅሞ መኪናችንን ማሽከርከር አንችልም። ስታርቲንግ ሲስተሙን ብቻና ስፒድ ለመጨመር የሚያስፈልገውን ጉልበት ቡስት በማድረግ ሞተሩን ብቻ በማገዝ የኤሌክትሪክ ፓወሩን እዚህ ጋር ይወስዳል እንጂ ለብቻው የኤሌክትሪክ ፓወር ብቻ ተጠቅሞ መኪናችን መሽከርከር አይችልም። የነዚህ መኪኖች ዋና ዲስአድቫንቴጃቸው ምንድነው? ቅድም እንደገለጽኩት የኤሌክትሪክ ፓወሩን ብቻ ተጠቅሞ ማሽከርከር አንችልም። ሙሉ በሙሉ የነዳጅ ፍጆታ ላይ ጥገኛ የሆኑ ናቸው። ለነዚህም የመኪና አይነቶች ደግሞ ላይክ እንደ ሱዙኪ ስዊፍት፣ ሱዙኪ ዲዛይር እንዲሁም ሃዩንዳይ ቱክሰን አይነቶች መኪና የማይልድ ሃይብሪድ የኤሌክትሪክ መኪና አይነቶች ውስጥ የሚመደቡ ተሽከርካሪዎች ናቸው። አምስተኛው ኢአርኢቪ ያልነው ወይም ደግሞ ኤክስቴንድድ ሬንጅ ኤሌክትሪክ ቬሂክል ያልነው። ስድስተኛውና የመጨረሻው ኤፍሲኢቪ ያልነው ፊውል ሴል ኤሌክትሪክ ቬሂክል ያልነው። በዛሬው ፕሮግራማችን ይሄንን ይመስል ነበረ። እንደነዚህ ያሉ ስለ ኤሌክትሪክ መኪና መረጃዎች እንዲደርሷቸው ማርኮ ካር ኢምፖርተር የሚለውን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ የሆኑ ማርኮኖች ነን። ነገም አብረን እንሰራለን።